ስለዚህ እንደዚህ አይደለም አገር መወከል በጥፋተኝነት ታውቄ ሳይሆን በትክክለኛ በስነ ምግባሩ ኢትዮጵያዊነት የተሟላ ስብዕና ሲኖር ብቻ ነው። ያ ማለት ምን ማለት ነው? በእኛ ሀገር የተለመደው የፖለቲካ አይዲዮሎጂ ከ97 ጀምሮ በግርግር እና በመመሰል ነው እንጂ ስር ነቀል የፖለቲካ አመጣጥ ወይም ደግሞ ኢትዮጵያ የመሰለች ፖለቲካ ይዞ የሚጓዙ ፖለቲከኞች የለም። ያ ማለት ምን ማለት ነው? ብዙ ነገር የሚያስተምራል። በየአመታቶች የሚያልፉበት ጊዜ ለምሳሌ 97 እና ልደቱ መውሰድ ይቻላል። እነ ልደቱ ያው በአዲስ አበባ ዙሪያ የተናውጡ የነበሩ አንድ ጎበዝ የተባለ የተዘመረለት ያው ወቅቱ ፖለቲከኛ ነው። ከጊዜ ወደዛ ግን ከሱ የተሻለ ሰዎች ሲፈጠሩ ወደ ሌላ አቅጣጫ የመውጣት ነገር ነው። በእርግጠኝነት ልደቱ ግዙፍ ትክክለኛ ፖለቲከኛ ነው ብሎ የሚያስቀምጡም አሉ። በአንድ በኩል ደግሞ ያው ማንም ሰው ስህተት ሊኖር ይችላል፣ ነገር ግን ኢትዮጵያ ላይ በኩል ራሱ ይችላሉ እምሉም ደግሞ አለ። በኔ በኩል የትኛው ዓለም ዳርቻ ብንልም ብናጣራው እንኳ ሲመች ኢትዮጵያዊ ካልተመቸ አሜሪካዊ የሚባል ፖለቲካ ውስጥ አለ ብዬ አላምንም። እኔ በብዙ ጊዜ ብዙ ዘመናት አብዛኛው የኛ ሀገር ፖለቲከኞች ውጭ ኖሩ ናቸው። የርንበት ምክንያት ደግሞ ይሄ ነበረ መደራደራ ብዙ ነገሮች አሉ። ነገር ግን በሪፎርሙ መሰረት ደግሞ ግቡ ተባለ፣ ገብቶ 2 ዓመት ከተቀመጡ በኋላ ሁሉ ነገር ተሟልቶ ከተቀመጡ በኋላ ደግሞ እነሱ በሚፈልጉበት መልኩ ስላልሄደ ወይም ደግሞ እሱ ሀገር ለመምራት ነው ያው ሀሳቡ ውስጡ አድሮ የመጣ ያ ነገር ደግሞ በዛ መሄድ ስላልተቻለ ድጋሜ የመሰደድ ወይም ደግሞ መቅበሉ የሚባል ነገር አለ ማለት ነው። ያ ማለት ምንም ማለት ነው? ማንኛውም እነ ጀዋር መውሰድ ይችላል። እነ በቀለ ገርባ አሉ ፖለቲከኛ ነኝ ብሉ የትኛው አውሮፓ ሀገራት ቁጭ ብሎ እየተረኩ እየተነተኑ የውሸት ወሬ እየቀደዱ የሚያድሩ አሉ። ነገር ግን ትክክለኛ መንግስት ነው ይሄ ግዙፍ የሆነው